በጣም ብዙ ሰዎች ስለ አርቲፊሻል ኢንተለጀንስ ሲያወሩ ምናልባት ሰምታችሁ ሊሆን ይችላል። አሁን ላይ ኤቭሪዋን የሚያወራው ስለ ኤአይ ነው። ኤአይ ግን በትክክል ምን ማለት ነው? እንዴት ነው የሚያስበው? እንዴት ነው ልክ ሰው የሚመስል ነገር ሲሙሌት አድርገው ሊሰሩ የቻሉት? ስቴፕ ባይ ስቴፕ ፕሮሰሱ ምን ይመስላል የሚለውን በዚህ ቪዲዮ በአጭሩ ማንም ሊረዳው በሚችለው መንገድ አስቀምጬላችኋለሁ። ለቻናሉ አዲስ ከሆናችሁ ሰለሞን እባላለሁ። ከቴክ ጋር እንደዚሁም ከኤአይ ጋር የተገናኙ ቲፖች እዚህ ቻናል ላይ የሚለቀቁ ይሆናል። እንደዚህ አይነት ነገር የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። አርቲፊሻል ኢንተለጀንስ ምንድን ነው? እንጀምር። ይህንን ነገር በትክክል ለመረዳት አንድ መሰረታዊ ዴፊኒሽን አለ። እዛ ዴፊኒሽን ላይ መጀመሪያ መሰረታችንን እናስቀምጥና ከዛ እየገነባ ነው ሀሳባችንን እየገነባን እንሄዳለን። ዴፊኒሽኑ ኤአይ ማለት ወይም አርቲፊሻል ኢንተለጀንስ ማለት it is a way to make computer act and think like a human being ማለት ነው። ኮምፒውተሮችን ልክ እንደ ሰው ልጅ ማሰብ ወይም አክት ማድረግ እንዲችሉ የማስቻል ሂደት ወይም የማስቻል ቴክኖሎጂ ላይ ፎከስ ያደረገ ጥናት አርቲፊሻል ኢንተለጀንስ ይባላል። ይሄ ዴፊኒሽኑ። ይሄንን በደንብ አድርጋችሁ ያዙ። ከዛ በኋላ መሰረቱን ስንደረድረው በትክክል ግልጽ ብሎ የምትረዱት ይሆናል ማለት ነው። ኦኬ ዴፊኒሽኑ ይሄ ከሆነ በሲምፕል አናሎጊ ለመረዳት እስቲ ዝም ብለን አንድ ላይ ሮቦት ቢውልድ እናርግና ያንን ሮቦት ቢውልድ ስናደርገው ኤአይ እንዴት ቢውልድ እንደሆነ በትክክል ትረዱታላችሁ። ለምሳሌ እናንተ ከተወለዳችሁ በኋላ ከእናትና ከአባታችሁ የተወሰነ ትምህርት ትማራላችሁ። ለምሳሌ በስዕል ሊሆን ይችላል፣ ቤት ውስጥ ያለውን ነገር ሊሆን ይችላል። የተለያየ ነገር ከቤተሰባችሁ ትማራላችሁ። ህፃን ልጆች ወደዚህ ምድር ሲመጡ የዳታ ሪሲቨር ነው ያላቸው እንጂ ኢንተለጀንስ የላቸውም። ገና ኢንተለጀንሳቸው ቢውልድ አሉ ነው። አይምሯቸው ላይ በቢሊየን የሚቆጠር ኒውራኖች አሉ። እነዛ ኒውራኖች ዳታ ሪሲቭ ካደረጉ በኋላ ኮኔክት ይሆናሉ። ልክ ኮኔክት ሲሆኑ አንድ ኒውራል ከአንድ ኒውራል ጋር ኮኔክት ሲሆን ኒውራል ኮኔክሽን ይፈጠራል። ኒውራል ኮኔክሽን ነው ኢንተለጀንስ የሚባለው። ኒውራሉ ኮኔክት ለመሆን መጀመሪያ ዳታ መቀበል አለበት። በአይኑ በጆሮ መቀበል አለበት። ስለዚህ ለሮቦቱ መጀመሪያ ምን መስጠት አለብን ከተባለ ሴንስ መስጠት አለብን፣ ወይም ዳታ ሪሲቭ የሚያደርግበትን ኦርጋኖችን መስጠት አለብን። ሮቦቱ ዳታ ሪሲቭ የሚያደርግበትን የመጀመሪያውን ክፍል ጊቭ ዘ ሮቦት ሴንስ ብለን እንሰይመው። ለመረዳት ያክል ለሮቦቱ ሴንስ መስጠት ብለን እንያዘው የመጀመሪያ። ኦኬ ምን ብለን ነው ሴንስ የምንሰጠው? ጆሮ እንሰጠዋለን። ጆሮ ሰጠነው ማለት በቴክኖሎጂው ምን ይባላል? ስፒች ሪኮግኒሽን ይባላል። ለምሳሌ በስልካችሁ ሲሪ የምትባላለች አይፎን ላይ ኦፕን ጎግል ማፕ ብትሏት ለምሳሌ አውቶማቲካሊ ጎግል ማፕ አካውንታችሁ ላይ ወይ ስልካችሁ ላይ ይከፈታል። ሮቦቶች ወይም ኮምፒውተሮች እንዲሰማ ስፒች ሪኮግኒሽን የሚባል ቴክኖሎጂ አጠናን፣ ሰጠነው። አንድ በሉ። ሁለተኛ እንዲያወራ፣ እንዲጽፍ፣ ቴክስቶችን እንዲያነብ፣ የተለያዩ ነገሮችን እንዲረዳ ማስቻል አለብን፣ ልክ እንደ ሰው ልጅ ማለት ነው። ያንን ቴክኖሎጂ ደግሞ ኤንኤልፒ ይባላል፣ ናቹራል ላንጉጅ ፕሮሰሲንግ ይባላል። ናቹራል ላንጉጅ ፕሮሰሲንግ ማለት ልጃችሁ ያደገ ሲመጣ የእናትና የአባቱን ቋንቋ ይማራል፣ የማህበረሰቡን ቋንቋ ይማራል። አካባቢ ላይ 2-3 ቋንቋ ካለ እነዛ ነገሮች እየተማረ አንደርስታንድ እያደረገ ይሄዳል። ስለዚህ ላንጉጅ ላይ ቋንቋ ላይ እና ቴክስት ላይ በተለይ ከጽሁፍ ጋርና ከቋንቋ ጋር በተገናኘ እዛ ላይ ፎከስ አድርጎ የሚሰራ ሳይንስ ኤንኤልፒ ወይም ናቹራል ላንጉጅ ፕሮሰሲንግ ይባላል። ያንን ያጠናና ሮቦቱ ያንን እንዲረዳ ይደረጋል። ሶስተኛ ሮቦቱ ማየት አለበት። ልክ ህፃን ልጅ ስዕል ስታሳዩት ያያል፣ የሆነ ነገር ያያል፣ ካየው ነገር ይማራል። ሮቦቱ ማየት አለበት። እችን ምድር ማየት አለበት፣ አይቶ መማር አለበት። በካሜራ አማካኝነት እችን ምድር አንደርስታንድ እንዲያደርጋት የሚያስችል ቴክኖሎጂ ኮምፒውተር ቪዥን ይባላል። ኮምፒውተር ቪዥንን በቀላሉ ለመረዳት ስልካችሁ ላይ የፌሻል ሪኮግኒሽን ፓስወርድ ብታደርጉ ፊታችሁን ሲያይ ስልካችሁ ኢሚዲየትሊ ስልካችሁ ይከፈታል። በምን ከፈተ ነው? ምክንያቱም እናንተን ሪኮግናይዝ ያደርጋችኋል። እናንተን ሪኮግናይዝ እንዲያደርግ የሚያስችል ሳይንስ አለ፣ ኮምፒውተር ቪዥን የሚባል እዛ ላይ ፎከስ አድርጎ የሚሰራ። ስለዚህ 3 ነገሮች አሉ። አንደኛ ስፒች ሪኮግኒሽን የሚባል፣ ሁለተኛ ኤንኤልፒ የሚባል ናቹራል ላንጉጅ ፕሮሰሲንግ የሚባል፣ ሶስተኛ ኢሜጆችን፣ ቴክስቶችን፣ የተለያዩ መጽሐፍቶችን አካባቢው ላይ ያለውን ነገር በካሜራ አማካኝነት አንደርስታንድ እንዲያደርግ ተደረገ። ያ ኮምፒውተር ቪዥን ይባላል። 3ቱን ነገሮች ቢውልድ ሲያደርጉ ሳይንቲስቶች ለሮቦቱ ምን ሰጡት ማለት ነው? ሴንስ ሰጡት። የመጀመሪያው ስቴፕ ጊቭ ዘ ሮቦት ሴንስ ብለን የሰየምነው ለዛ ነው። ለሮቦቱ ሴንስ መስጠት። አይን ሰጠነው፣ ጆሮ ሰጠነው፣ ቋንቋን ማንበብ ለመደ፣ ድምፅ መስማት ለመደ ብለን ያዝን። በጣም ጥሩ። ሁለተኛ ሴንሱን አንደርስታንድ የሚያደርግበት አእምሮ መስጠት አለብን። ምክንያቱም ህፃን ልጅ በተፈጥሮ ጭንቅላት አለው፣ አእምሮ አለው። ዳታ ሲገባ አእምሮ ፕሮሰስ ያደርጋል። ስለዚህ ሮቦቱ አእምሮ ፕሮሰስ ለማድረግ አእምሮ ያስፈልገዋል። ያ አእምሮ ሁለተኛ ፓርት ነው ማለት ነው። ስለዚህ ያንን ሁለተኛ ፓርት ጊቭ ዘ ሮቦት ብሬን ብለን እንሰይመው። ለሮቦቱ ጭንቅላት መስጠት ማለት ነው። ለሮቦቱ ጭንቅላት የምንሰጥበት ሳይንስ ኒውራል ኔትወርክ ይባላል። ይህንን በደንብ ያዙልኝ። ኒውራል ኔትወርክ። አሁን ሮቦታችን
ጭንቅላት ዲዛይን ተደርጎለታል፣ ኒውራል ኔትወርክ። አሁን ምንድን ነው የሚቀረው ከተባለ ልጁ መማር ነው የሚቀረው። ልጁ ትምህርት ቤት ሄዶ ትምህርት እንደሚማር ያ የፈጠርነው ሮቦት ትምህርት መማር አለበት። ዳታ ሲገባ ፕሮሰስ ሲደረግ ነው የሚሰለጥነው ህፃኑ ማለት ነው። ኮምፒውተሩም በተመሳሳይ መንገድ ነው ሮቦቱ የሚሰለጥነው። አሁን ሶስተኛው ስቴፕ ምንድን ነው ማለት ነው? ለርኒንግ ነው ማለት ነው። ይሄንን ሮቦት ትምህርት ቤት መላክ የሚለውን ስቴፕ ወይም ትምህርት ቤቱን ማሽን ለርኒንግ ብለን ያዘን። ማሽን ለርኒንግ ማለት ኤአይዎችን የምናስተምርበት ወይም የምናሰለጥንበት ሲስተም ማሽን ለርኒንግ ይባላል። አሁን በደንብ አድርጋችሁ ተረዱ። ለሮቦታችን ሴንስ ሰጠናል፣ ጭንቅላት ሰጥተናል። አሁን ልናስተምረው ነው፣ ትምህርት ቤት ላክ ነው። ትምህርት ቤቱን ማሽን ለርኒንግ ብለን እንሰይመው፣ ኖርማል አንደርስታንድ ለማድረግ ማለት ነው። እዛ ትምህርት ቤት ሲሄድ ያ ሮቦት ትምህርት ሊማር 3 አይነት የመማሪያ ሲስተሞች አሉት። የመጀመሪያው ሱፐርቫይዝድ ለርኒንግ ይባላል። ሁለተኛው አንሱፐርቫይዝድ ለርኒንግ ይባላል። ሶስተኛው ደግሞ ሬንፎርስመንት ለርኒንግ ይባላል። እነዚህ የትምህርት ሲስተሞች ምንድን ናቸው የሚለውን በአጭሩ ልንገራችሁ። ለምሳሌ ልጃችሁ ትምህርት ቤት ይሄዳል፣ ትምህርት ይማራል። አስተማሪ አለ፣ ልጁ አለ። ልጁ ሲሳሳት እዛው ያርመዋል። ስለዚህ እያረመው ልጁን እውቀት እንዲጨብጥ ያስችለዋል ማለት። ይሄ አሁን የነገርኳችሁ ሲስተም ህፃን ልጅን መምህሩ ቁጭ ብሎ እንደሚያስተምረው ሮቦትን እናንተ ቁጭ ብላችሁ ሲሳሳት እያረማችሁት የምታስተምሩበት ሲስተም ሱፐርቫይዝድ ለርኒንግ ይባላል። ሁለተኛው ሲስተም ደግሞ አንሱፐርቫይዝድ ለርኒንግ የሚባለው አስተማሪ የለም፣ በጣም ብዙ ዳታ ዝም ብላችሁ ትሰጡታላችሁ ለሮቦቱ። ራሱ ፕሮሰስ ያደርግና የትኛዎቹ ተመሳሳይ ናቸው የትኞቹ ተመሳሳይ ናቸው የሚለውን ይለያቸዋል። እንደዚህ በቤተሰብ ለምሳሌ ከኤ እስከ ዜድ ስፔሊንግ ሰጣችሁት። ኤ 8 ቢ 7 ሲ ደግሞ 20 ጊዜ ምናምን ድብልቅልቅ ያለ ተደጋጋሚ ቴክስት ጽፋችሁ ብትሰጡት የአያትና የኤን ፓተርን ከተረዳ በኋላ እቺ ነገር ከዚች ጋር ትመሳሰላለች ብሎ ኤዎችን በሙሉ ይሰበስባቸዋል። ቢዎችን ወደዛ፣ ሲዎችን ወደዛ ይሰበስባቸዋል። ሲ ምን እንደሆነ አያውቅም፣ ኤ ምን እንደሆነ አያውቅም። ምክንያቱም እኛ አልነገርነውም። ሱፐርቫይዝ ለርኒንግ ማለት ይሄ ኤ ነው ይሄ ቢ ነው ብላችሁ መናገር አለባችሁ ለኤአዩ ማለት ነው። አሁን እኛ አልነገርነውም፣ አስተማሪ የለም። ዝም ብለን ብዙ ዳታ ሰጠነው። ዳታዎቹን እሱ ፕሮሰስ ያደርግና ተመሳሳዮቹን አንድ ቦታ፣ ተመሳሳዮቹን ሌላ ቦታ ያደርጋል። ያ ሲስተም አንሱፐርቫይዝድ ለርኒንግ ይባላል። ሶስተኛው ደግሞ ሬንፎርስመንት ለርኒንግ የሚባለው ለምሳሌ ህፃን ልጅ የሆነ የሚገጣጠም ነገር ሰታችሁት ሲገጣጥመው ሲወድቅ በሂደት ልጁ አንደርስታንድ ያደርጋል። በተመሳሳይ መንገድ ኤአይዎች ከስህተታቸው እየተማሩ በትራያል ኤንድ ኤረር ሲሳሳቱ ስህተታቸውን ሲያረሙ መጨረሻ ላይ ወደ ትክክለኛ መንገድ እንዲሄዱና ልክ እንዲሆኑ የማድረጊያ የማስተማሪያ መንገድ ሬንፎርስመንት ለርኒንግ ይባላል። አሁን ኤአይ ሴንስ ተሰጠው፣ አእምሮ ተሰጠው፣ ከዛ በኋላ ተማረ፣ አሁን ተመረቅ። ልክ የሰው ልጅ ከዩኒቨርሲቲ እንደሚመረቀውና ስራ እንደሚሰራው ማለት ነው። ኤአይ ወይም ሮቦታችን ሲመረቅ ምንድን ነው የሚሰራው ነው ጥያቄው። ምንድን ነው ጥቅሙ? የኤአይ መጨረሻ ላይ ይሄን መስራት ምንድን ነው ጥቅሙ ነው። የኛ ሮቦት ከትምህርት ቤት ሲመረቅ 3 ስኪሎችን አዳብሮ ነው የተመረቀው። የመጀመሪያው ክላሲፊኬሽን ይባላል። ነገሮችን ክላሲፋይ የማድረግ ነገር ላይ በጣም ጎበዝ ሆኖ ነው ኤአዩ የተመረቀው። ለምሳሌ የኮቪድን ዳታ ብትሰጡት ለኤአዩ ምን ያክሎቹ ታመሙ፣ ምን ያክሎቹ ሞቱ፣ ምን ያክሎቹ ከሞቱት ውስጥ ጾታቸው ሴት ነው፣ ምን ያክሎቹ ደግሞ ወንድ ናቸው እያለ እያንዳንዱን ነገር ክላሲፋይ እያደረገ በትክክል ያስቀምጥልናል። ስለዚህ እዚህ ምድር ላይ ያሉ ዳታዎችን ልክ ሰው እንደሚሰራው ክላሲፋይ እያደረገ እንዲሰራ የሚያስችል አቢሊቲ ወይም እውቀት ማሽን ለርኒንግ ከሚባለው ትምህርት ቤት በነዛ በ3 የትምህርት ሲስተሞች ተምሮ ይወጣል ያ ሮቦት። የመጀመሪያ። ሁለተኛ ፕሪዲክሽን የሚባል እውቀትን ይዞ ይወጣል። ምን ማለት ነው? ፕሪዲክሽን ማለት ኤአይ ለምሳሌ ስለ አየር ንብረት ለውጥ ዳታ ትሰጡታላችሁ ለኤአይ ማለት ነው። የተለያዩ ነገሮችን ፕሮሰስ አድርጎ ከዚህ በፊት የነበሩትን አይቶ ፕሪዲክት ያደርጋል። ለምሳሌ ምድር ላይ በዚህ 20-50 ዓመት ውስጥ የአየር ንብረት በጣም በከፍተኛ ደረጃ ሊለወጥ ይችላል። ስለዚህ እንዲህ ማድረግ አለባችሁ የሚል ፕሪዲክሽን ይሰራል ማለት ልክ እንደ ሰው ልጅ። የሰው ልጅ በነገራችን ላይ ከዩኒቨርሲቲ ከተመረቀ በኋላ ተመሳሳይ እውቀት ነው ያለው። የክላሲፊኬሽን እና የፕሪዲክሽን ዘንድ የክሬቲቪቲ እውቀት ነው ይዞ የሚወጣው። ሌላ ምንም ሴም በቆሎ ነው። ሰውን ሲሙሌት የማድረግ ነው። የቅድሟን ዴፊኒሽን እንዳትረሱ። what is AI definition? to make a computer act and think like a human being ማለት ነው። ይሄ ነው ዴፊኒሽኑ። አሁን ያንን ዴፊኒሽን ይዘን ስንመጣ እነዚህ ሰዎች ምን እየፈጠሩ እንደሆነ በትክክል አንደርስታንድ ታደርጉታላችሁ ማለት ነው። ሶስተኛው አቢሊቲ የጀነሬቲቭ ወይም የክሬቲቪቲ ነው። ዛትስ ጀነሬቲቭ ኤአይ የሚሉት ማለት ነው። አሁን እናንተ የምትጠቀሙት ቻት ጂፒቲ፣ ክላውድ፣ ጀሚናይ፣ ፐርፕሌክሲቲ የተለያዩ ኤአይዎች አሉ። ቪዲዮ ኢሜጅ ደግሞ ጀነሬት የሚያደርጉ ኤአይዎች አሉ። እነዛ ኤአይዎች ጀነሬቲቭ ኤአይ ይባላሉ። ከተማረው ተነስቶ
አዲስ ስዕል ሊሰራላችሁ ይችላል። ከተማረው ተነስቶ አዲስ የዩቲዩብ ቪዲዮ ስክሪፕት ሊጽፍላችሁ ይችላል። ሶ መጽሐፍ ላይ ብቻ ፎከስ አድርጎ የሚሰራው የኤአይ ብቃት ላርጅ ላንጉጅ ሞዴል ይባላል። ጄኔሬቲቭ ኤአይ ውስጥ ያለ ሆኖ ነገር ግን ስፔሻላይዝድ ያደረገው በቴክስት ላይ ሲሆን በላንጉጅ ላይ ሲሆን ማለት ነው። ለምሳሌ አንድ ዶክተር ሙሉ ዶክተርነት ይማራል። ሙሉ ሰውን ማከም በቃ ጀነራል ዶክተር ተብሎ ይማራል። ከዛ በኋላ የአይን ስፔሻሊስት ይሆናል አንዷን መርጦ። ልክ እንደዛ ይሄ ሮቦታችን ከዩኒቨርሲቲ ሲመረቅ በቃ የክሬቲቪቲ እውቀት ይዞ ወጣና ነገር ግን ደግሞ ላንጉጅ ላይ ፎከስ አድርጎ ቴክስት ላይ ፎከስ አድርጎ ስፔሻላይዝድ ካደረገ ላርጅ ላንጉጅ ሞዴል ብለን እንጠራዋለን። አልጨረስኩም። መጨረሻ አንድ የሚቀራን ነገር አለ፣ አልጨረስኩም። ግን አሁን እስካሁን ያለው ነገር በቃ ግልጽ የሆነ ይመስለኛል። ለሮቦታችን ስሜት ሰጥተነዋል፣ ዳታ የሚያስገባበት ልክ እንደ ህፃኑ። ለሮቦታችን አእምሮ ሰጥተነዋል፣ የገባውን ዳታ ፕሮሰስ እንዲያደርግ። ለሮቦታችን አእምሮን ተጠቅሞ ትምህርት እንዲማር ማሽን ለርኒንግ የሚባል ትምህርት ቤት ልከነዋል። እነዛ ሶስቱን የትምህርት አይነቶች ተጠቅሞ ተምሮ ከዩኒቨርሲቲ ተመርቋል። ከተመረቀ በኋላ 3 ብቃት ይዞ ወጥቷል። የክላሲፊኬሽን፣ የፕሬዲክሽን እና የክሬቲቪቲ ወይም የጄኔሬቲቭ ኤአይ የሚባል ይዞ ወጥቷል። አሁን ይሄ ኤአይ የቀረው መራመድ፣ መሄድ፣ መሮጥ ምናምን ነው የቀረው። እዛ ሰውነታችን ላይ ፎከስ አድርጎ የሚሰራ የኮምፒውተር ሳይንስ ዲፓርትመንት አለ፣ የኤአይ ዲፓርትመንት ማለት ነው። ያ ዲፓርትመንት ሮቦቲክስ ይባላል። አሁን እንዴ ነው ተገጣጠማላችሁ መቶ መጨረሻ ላይ ሰውን ሲሙሌት ሊያደርጉት ነው ማለት ነው። እነዚህ ሰዎች ሴንስ ሰጡት፣ አእምሮ ሰጡት፣ አስተማሩት፣ መጨረሻ ላይ ቦዲ ይሰጡታል። አካሉ ሮቦቲክስ ይባላል። አሁን ላይ ሂውማኖይድ ምናምን የሚባሉ ነገሮች እያያችሁ ነው ኤቭሪዌር ማለት ነው። ሂውማኖይድ አርሚ የተለያዩ ሀገራቶች አሁን እያበለጸጉ ነው እየተባለ ነው። ከትንሽ ጊዜ በኋላ አንድ ሀገር በጣም አደገኛ ሚሊተሪ አላት የሚባለው ባላት የእግረኛ ቁጥር ሳይሆን ባላት የሂውማኖይድ እና በአርቲፊሻል ኢንቴሊጀንስ የበለጸጉ በጣም ሶፊስቲኬት የሆኑ መሳሪያዎች ላይ ዲፔንድ የሆነ ነው የሚሆነው። እሱን እንደዚህ መሆኑ አይቀርም። ኒኩለር ዌፖን ያለው ሰው አደገኛ ነው እንደሚባለው አሁን ለወደፊት ኤአይን በደንብ አኳየር ያደረገ እነዛን ነገሮች ቢውልድ ያደረገ ሀገር ሀያል ነው መባሉ አይቀርም ተብሎ ፕሪዲክት ስለተደረገ ለዛ እንዳለ ሀገራቶች እዛ ላይ የሚሯሯጡት ገንዘባቸውን ኢንቨስት የሚያደርጉት ለዛ ነው። አሁን የተማርነውን በሙሉ በአንድ ኢሜጅ አዘጋጅቼ እንደዚህ አስቀምጬላችኋል። ይሄን ኢሜጅ ስታዩ ሙሉ ፕሮሰሱ በቀላሉ አንደርስታንድ ታደርጉታላችሁ። ኢሜጁን ብቻ ሳይሆን ከኤአይ ጋር የተገናኙ የተለያዩ ማቴሪያሎች አሉ። ቴሌግራም ቻናል ላይ አስቀምጬላችኋለሁ። የቴሌግራም ቻናል ሊንኩ ከታች ዲስክሪፕሽን ስር አስቀምጬላችኋለሁ። ወይም ደግሞ @ዘሰለሞን ብላችሁ ሰርች ብታደርጉ የምታገኙት ይሆናል። አይ ቲንክ ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። ምናልባት በቪዲዮ ላይ ኮንፊውዥን የፈጠረባችሁ ወይም ግርታ የፈጠረባችሁ ነገር ካለ ኮመንት ሴክሽን ላይ ጻፉልኝ። እሱን ደግሞ በቀጣይ በደንብ አድርገን የምናወራበት ይሆናል ማለት ነው። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ በማድረግ ቤተሰብ መሆን እንዳረሱ። ይመቻችሁ።